ነገር ግን እኔ በአውሮፓ እኮ የምናየው ነው። ኦኬ እኔ በአውሮፓ የምናየው ነው። ኦኬ መብት ነው። አበሲና ቆይ መብቱ ነው። ይኸውልህ አበሲና ጋይስ ይኸውላችሁ በትክክል እናውራ። ወይ ባካችሁ አንድ ሰው አሚዩት ካደረገ ይኸውላችሁ አብይ ለኢሳያስ አፈወርቄ ቀለበት ስላደረገለት አቢሲኒያ እንደ ጌ ነው ያሰበውና አብይን እኔ እንደዛ ላየው እሱ መብቱ ነው እና ምንም ችግር የለም። እኔ ስለ ጌ ማውራት ወይም ስለ ሴክሹዋል አይደለም ዛሬ አጀንዳችን። እንደዛ ማውራት አልፈልግም፣ እዛ ውስጥ መግባት አልፈልግም። ነገር ግን እስከማቆ ድረስ የተከበረች ሚስት እንዳለችውና የተከበሩ እኔ በተለይ ልጆቹን በጣም ነው የምወደው። ከአቢ ጉዳይ የለኝም፣ ከዝናሽ ጉዳይ የለኝም። ልጆቹን ግን በጣም ነው የምወደውና የተከበሩ ልጆች አሉት። እንደዛ ነው ማየውና እንደ አንድ መንግስት ኢሳያስ አፈወርቂም የተከበሩ ልጆች አሉት። ጌኖ ኢሳያስን ብዬ አላስብም። ስለዚህ አንተ ግን ኢሳያስ አፈወርቂና አብይ አህመድ ጌናቸው እያልክ ነውና እንዴት ትለዋለህ? እዛ ላይ እኔ ከአይኔ ጆሮዬን አላምነው። ቀለበት ሲያስርለት አይቻለሁ። ያኛውም እንትን ሲል ነበረ፣ ገባሽ? ሲሽኮረመም ነበር። ስለዚህ እኔ እንዴት በምን ሪፈር ላድርገው? የሚያስረዳኝ ካለ ልቀበላው እና ዚያር ጌይ ነው የምለው ሁለቱም፣ ገባሽ? ግን በአለም ላይ እኮ እንትን ሆኗል። ስንት ባለ ትዳሮች እኮ ጌይ ሆነው ተገኝተዋል፣ ገባሽ? ቤት ልጅ አለው ትዳር አለው፣ ግን ጌይ ሆኖ እየተገኘ ችግር የለም፣ መብታቸው ነው። ማንም ሰው ጌይ መሆን መብቱ ነው እና ግን እስከምናውቀው ድረስ ፕሩቭ እስከምናገኝ ድረስ አናቅም፣ አንፈርጅም። አንተ ግን አስተሳሰብና አላማህን የምታውቀውን ገልጸህልናል። ፍሪ ስፒች ነው። እናመሰግናለን። ሌላም ስለው ነገር አለ። ኦኬ ታንክ ዩ ለሰጠሽኝ እድል። እኔ ማንኛውም አሁን እዚህ 200 ምናምን ሰው ያለ ዚያር ጌይ ቦት እኔ እውነትን ነው የምናገረው። እኔ ፖለቲሻን አይደለሁም፣ ግን ቀለበት ሲያስሩ አይቻለሁ። እንደዚህ አይነት እኔ በህይወት አይቼም አላውቅም፣ አንብቤም አላውቅም። ስለዚህ ሁለቱም የ666 መሪዎች ናቸው። እንግዲህ ኳሊቲያቸውን እኔ አንድ እንደዛ ነው የምወስዳቸው። እንግዲህ ያንን አክሴፕት አድርጌ ነገ በአንድ ጎጆ እንዲኖሩ እመኛለሁ። ግን የኔ አስተሳሰብ ያ ነው። የኢትዮጵያ መንግስትም የኤርትራ መንግስትም መሪ ቢያስፈልገው ከጌይ ውጪ መብቱ ነው። ቴንክ ዩ አመሰግናለሁ። ቴንክ ዩ ቬሪ ማች። እንግዲህ ወደሚቀጥለው እንግዲህ በጣም ብልጽግናዎች ሬዲ ሁኑ። ለዚህ ንግግር መልስ አለን ብላችሁ ታስባላችሁ ብዬ አስባለሁ። ብልጽግናዎች አንድ ቁጥር ጻፉልኝ ለዚህ መልስ ለመስጠት። እዚህ ውስጥ ካላችሁ ብልጽግናዎች ሚዩታችሁን ክፈቱ መልስ ለመስጠት። አረ እየጠበቅን ነው። ምን ሆነሽ ነው? መልስ ስጠው። አይ በአጠቃላይ ቀደም ማይኮም አንስቶት ከሄደው ጋር አየዬ እንትን ልበል። በነገራችን ላይ አንዳንድ ጊዜ እሱም ጠፋ ይሆን። አሁን ለምሳሌ እቺን አወራ ከዛ ጠፋ። ይሄ ብልግና ነው። ወይ ሰዎችን መፈረጅ፣ እንደዚህ ናቸው ሌበል ማድረግ፣ ከዛ በዛ በኩል ደግሞ ፖለቲካል ጌይን ለማግኘት አታክ ማድረግ፣ ይሄ የማይሆን ነገር ነው። ጥሩ ነገርም አለ። ሁሉም ነገር በሚከበርበት ሁሉም መብት ባለበት ሀገር ተቀምጠ ኢንጆይ እያደረግ ላይፍን ኢንጆይ እያደረግ እዚህ የሆነ ነገር በሚደረገው ሰዎችን ለማሸማቀቅ መሞከር በጣም በደንብ አሁንም በአካል መሄድህን እንጂ በትምህርት ትንሽ ገና መሆንን የሚያሳይ ነገር ነው። ሌላው የሚገርምሽ ነገር ምን አነሳ? ነዳጅ ይሸጣል ተብሏል መስከረም። ማን ያለው? አሁን እስኪ የትኛው የመንግስት አካል ነው ያለው? ነዳጅ ይሸጣል የሚል ነገር የለም። ሲጀመር የተነሳው ራሱ ጋዝና ነዳጅ ፔትሮሊየም እና ጋዝ ይለያያል። ይሄን ራሱ መለየት አለባባቴ ወንድሜ። እየተማርን እንጂ እንዴ የመረመርን ፔትሮሊየም ራሱ ልንትን ለማለት በሚቀጥለው ዓመታት አሁን የተሰራውን የጋዝ ማቀነባበሪያ 10 እጥፍ የሚሆን እንሰራለን ነው ገና የተባለው። እሱም ፕሮጀክቱን አሁን ነገ ተነገ ወዲያ እናስጀምራለን የተባለው። እንሸጣለን ያለ የለም። የጋዝ ፋክተሪውን ግን አሁን እናስመርቃለን፣ በሚቀጥለው ወራት እናስመርቃለን የተባለው እና የሌሉ ነገሮችን ፕሮፓጋንዳ ስንሰራም በጣም ተጨባጭ ያሉ የሆኑ ነገሮችን ይዘን ብንነሳ ጥሩ ነው። ሌላው ምን የሚል ነገር አነሳ? ህግን ከማስከበር ጋር ተያይዞ ሁልጊዜ በጣም የሚያሳዝነኝ ነገር ማን ነው የሚያግተው የሚገለው? ከአገራችን እንደዚህ አይነት ጥንቅጥ ውስጥ ያስገባት መንግስት ራሱን የቻለ ድክመት እያለ የለበትም የሚል ነገር በየትኛውም መገምገሚያ ላይኖር ይችላል። ግን ሄዶ አሁን ለምሳሌ የሚያግቱትን ሄዶ መጠየቅ አይችልም።
አይጠይቅም። የሰውዬ ለምን እንደዛ የምታግጡት? ለምን ህዝባችን የምታሰቃዩት? ነፃነት ለህዝቡ ነፃነት ለማምጣት ይሄን ነው የሚደረገው ብሎ አይጠይቅም። በሹፌሮች የምገሉት ለምንድን ነው? ህዝቡ ዝም ብሎ የሚንጓዘውን ህዝብ ለምንድን ነው የምታግቱት ብሎ አይጠይቅም። ይህንም እየጠየቅን ሰዎች መንግስት ራሱን የቻለ ህግንና ስርዓትን ማስከበር አንድ አለበት። ግን አንተም መጠየቅ አለብህ። እዛ ጋር ማን ነው ይህን እያደረገ ያለው የሚለውን ነገር እንዴ። እንዲያውም እኮ መንግስትን በስርዓት እንዳንቃወም የሚያደርጉ ሰዎች ናቸው ያሉት እኮ። አሁን ለምሳሌ በስመ ነፃነት ታጋዮች ስም ህዝብን መከራ በማሳየት እና ችግር ውስጥ በመክተት እንዲያውም ምንም አይነት ጥያቄ ሰዎች ህዝቡ ወደ መንግስት ጥያቄ እንዳይጠይቅ ነው እየተደረገ ያለ። ይህንም እየጠየቅ ዝም ብለህ አይችልም ምናምንና ሌላው ማይኮምን ሲል ነበር ብድር አንድም ሳንቲም ድንብሎ ሲጀመር አንደኛ ሰው እኮ የሚያበድርህ እንደምትመልስ ሲያቅ ነው፣ ማረጋገጫ ሲኖር ነው። ሞኔታሪ ፖሊሲ የሚባል ነገር የለም እኮ 35 ዓመት ሙሉ አገር ሲያስተዳድር የነበረ ጉሬላ ፋይተር ሞኔታሪ ፖሊሲ የለውም። አንድ በጀት የለም፣ በዓመት በጀት የለም፣ የሚኒስትሮች ስብሰባ የለም፣ ህግ አይወጣም፣ ህገ መንግስት የለም፣ ፓርላማ የለም፣ ምክትል ፕሬዚዳንት እኮ የለም። ዩር ቫይስ ፕሬዚዳንት ባይዚ የለም እኮ አሳፋሪ ነው። ባይዘ ዩ አር ስቴትለስ ፒፕል ናቸው። ባይዘ ይሄ አገር የሌለው ምክንያቱም አንድ ስቴት ነኝ የሚል ሰው እነዚህን ስቴት ስትራክቸሮች ባይዝ ሶስቱም ፒላር ስቴት ስትራክቸሮች መያዝ የለበት። ኤርትራ ውስጥ የለም። ይሄ ከሌለስ ዩ አር ስቴትለስ አገር አይደለችም ማለት ነው። ለዛ ነው እኛ እኮ አሁን ክሌም የምናደርገው ድጋሚ። ስለዚህ አገር ያልሆነችን ሀገር ውስጥ እየኖርክ አገር ያለው ባይዞ እስካሁን ራሱ የሻዕቢያ የህግደፍ ቡድን እንደ ሀገር ያልተቀበሏትም ታውቃላችሁ። እስካሁን በማፊያ መንገድ ነው እየመሯቸው ያሉ እና ሁልጊዜ ከዚህ ኮንጎ ሄደው ያተራምሳሉ፣ የመን ይሄዳሉ፣ አንዴ ሶማሌ ይሄዳሉ፣ አንዴ ኢትዮጵያ ይመጣሉ፣ አንዴ ሱዳን ይሄዳሉ። ከዛ ግብፅ የምትላቸውን ይለላካሉ። በዚህ በኩል ግድቡ አያስፈልግም ይላሉ። ሉክ ይሄ ፕሬዚዳንት የሚገርማችሁ ነገር ህዳሴ ግድብ ምን ያደርግላቸዋል ነው ያለው። ምንም ያደርግልን እኛ ምንም እንጠቀም፣ ግን ምን ያደርግላቸዋል? ግብፅን ለመጉዳት ነው የሰሩት የሚል ሰው ነው። ሉክ እንዲህ አይነት መሪ ይዘው ነው አሁን እኛን ከኛ ጋር ፖለቲካሊ ዩ አር ኢማቹር ባይ ዘ ቶክ አባውት ፖለቲክስ። እኛ ቤት ገብታችሁ እውነት ለመናገር አንድ ይሄን ማወቅ አለባችሁ። ጋርድን በተመለከተ ምን ትላለች? ትራምፕ እኮ እንደዚህ ያለ እንደዚህ ትራምፕ ኢዝ ዱይንግ ኦን ፖለቲክስ አዳምጣ። ይሄ እኮ አሁን ስርዓት ስለሌለ እኮ ነው። ህገ መንግስት የለም። ይኸውልህ እናንተ ጋር እሱንም ተወው። እሱን አንተ እኛ ያልቻላችሁ ቅድም እንደዛ ሲተረተር ደስ ብላችሁ ታዳምጡ ነበረ። በቃ አፋችን አስለቃሽ ባንድ ጀምረዋል እኮ ቀይ ባህራችን የሚል ባንድ ይናገርበት። ለምን ተጫጫ? አስለቃሽ ባንድ ጀምረዋል። እባካችሁን ገና እንዱ ወጥ ከማለቴ እያወራ ያለው ኖሃ ነው። እባካችሁን ቀጥል ወንድማችን። ይኸውልህ አገር አልባ የሆነ ሰው በብዙ ስሜቱ ይጎዳል። እኔ አውቃለሁ። ምክንያቱም እንዳልኩት አገር አልባ ናችሁ። አገርን የሚያሟላ እንደፈለግ እናወራለን ማለት ስፒች ነው። ይኸውላችሁ ጋይስ እኔ ስወጣ ምንድን ነው ማስተካከያዎች አሉ። ኤርትራ የምትባል ሀገር አለ። ቆይ ቆይ ያዙ። ይኸውላችሁ ቤቱን እንደዚህ ከሆነማ እንውጣ። ማስተካከያ ስርዓት ችግር የለብኝም። ትወጣለህ። ምን ችግር አለ? ማለት እኔ መውጣት ማስተካከያ ምንድነው የተፈጠረው? ይኸውልህ እኔ ስልክ ኤርትራ ሀገር አይደለችም ይላል። ኦኬ ትመልስለታለህ። ዲቤት ነው። እስኪ ቆይ ተረጋጉ። እንኳን አለ ልጁ እንደፈለገ ያውራ፣ እድል ስጡት። አውርቶ ሲጨርስ እኛ እንመልሳለን። ሳጅን እያለክ ነው። ይኸውላችሁ እኔ ስልክ ገብቶብኝ ወጥቼ ነበረ። ቆይ መብቱ ነው እኮ በቃ አውራ ወንድሜ ነው። ቀጥል። መብቱ ነው። ቆይ ጋይስ አይደለም ካለ በኋላ እሰጣለሁ። አገር አይደለችም ካለ ለአገር ለመሆን አንተ መብት አለክ እኮ የመናገር። ጠብቅ፣ ይናገር። ፍሪ ስፒች ፍሪደም ይናገር።
ቤት ላይ ፕሮቮኬሽን ይባላል ይሄ ነገር። it doesn't matter you ዶክተር wait exactly you have free speech to talk wait ችግር የለውም wait you will explain into you እስከሚያቅለሽል ታወራለህ። ኢትዮጵያ ሀገር አይደለም ስል ደስ ይልሻል። ችግር የለውም wait ትመልሳለህ አንቺ አለበት እንጂ ምን ችግር አላውቃቸዋለሁ። ይኸውልሽ ራሽዳ ረቢ ፌዲቲ ሉክ አካ ሃዳ ኮቲ ሲንከበጃ ራሽዳ ፕሊዝ ሚቲነን ራቲን ካሲና ቴንክ ዩ ቀጥል ናው። እሺ ቴንክ ዩ። ዋኖቪ አሁን እዚሁ እየሰማሽ ልንገራቸው። አገር አይደለ አገር አጠቃልል ባይ ዘ ዌይ በጣም ቆይታል። ስለዚህ አጠቃልል። አልቆየውም። የሚገርምሽ ነገር ብዙ አልቆየውም፣ አላስወሩኝም። አገር የአገርነትን እንትን አታሟላም። ስለዚህ እናንተ ደግሞ ስቴትለስ ናችሁ፣ አገር አልባ ሰዎች ህዝቦች ናችሁ። ይሰማኛል፣ ስሜታችሁን እጋራለሁ። ብዙ ችግር አለባችሁ ነው እያልኳቸው ያለሁት። ምክንያቱም አንደኛ ምክትል ፕሬዚደንት እንኳን የሚባል የላችሁም። የለም እኮ ምክትል ቫይስ ፕሬዚደንት የለም። ፓርላማችሁን አሳዩን። ጻፉ፣ የኤርትራ ልጆች ጻፉ። ችግር የለም። መልስ ለመመለስ ጻፉ። ለብልጽግና መልስ ለመመለስ ተዘጋጅ። ጻፍ፣ ፖይንቱን ያዝ፣ መልስለት። that's how it goes is ዲቤት አድርገው ታገልበት። ትግል ከዚህ ነው የሚጀምረው። እንዳንድ ወጣት፣ እንዳንድ ዶክተር፣ እንዳንድ ፕሮፌሰር whoever you are fight እኔ ታጋይ ነኝ። የታጋይ ቤት ነው ያለው። ይውል ታጋሽ ሁነት ትመልሳለህ ነው ዋርሳይ wait ችግር የለውም። ቀጥልና ስለዚህ ያንን ነገር ስላላማሉ እንደዚህ አይነት ነገር የሚያሟሉ ደግሞ መስፈርቶች አሉ። አንድ አገር የሚባሉ 3 ፒላር 4 ፒላር እየተባሉ የሚደረጉ ነገር ያንን አሟላም። ስለዚህ ከዛ አንፃር ሲገመገም ይሄ አሁን ያለው ቡድን የሆነ የማፊያ ቡድን ነው እንጂ እንደ መንግስትም የሚቆጠር አይደለም። ስለዚህ አገርም እየመራ አይደለም ነው። ፕላስ ራሳቸው ማምኑ አገር ነው ብለውም ራሱ አምኑ በእርግጠኝነት። እኔ ህግደፎች ባይዘው ከዚህ ቀደም ከህዋቶች ጋር ሲያወሩ የነበረውን የሚታወቅ ነገር ነው። እኛ በኤርትራ ሀገርነት አናምንም የሚሉ ሰዎች ናቸው የነበሩ። ሌላው ቅድም ሲል ነበረ ፖለቲካል ፕሮስቲቱሽን ነው ምናምን እና ይሄን ሁላ ህዝብ የገደለብህን እንትን መተህ እንደገና ከሱ ጋር ትሆናለህ ወይ ምናምን። በነገራችን ላይ 96% ክልል አንድ ላይ በተፈጸመው ኬዎስ የሰሩት የህግደፍ ጦር ነው የሰራው። ሚኪ ተስፋይ በጣም መታገል ካለበት የሚታገለውን ያውቃል። እናንተ ነግራችሁታል። ፕሮስቲቱሽን ምናምን እያልክ ደግሞ እዚህ ጋር መወራት የለበትም። ፖለቲካል ፕሮስቲቱሽን ትልቅ ቋንቋ አይደለም። ባይዘ ኢቨን ኢት ኢዝ ኖት የፖለቲካል ተርም ራሱ ብሎ የሆነ ከሰፈር መተህ ከጠላ ቤት መተህ እንደዚህ አይነት ወሬ እዚህ ቦታ ባታወራ ጥሩ ነው። እናመሰግናለን። አጠናካል። እናመሰግናለን። ልጨርስ። ትራምፕን በተመለከተ ኦኬ እሺ ቴንክ ዩ። ትራምፕን በተመለከተ ትራምፕ ከዚህ ቀደም ብዙ ነገር እኛ ትራምፕን ራሱ ዲፌንድ አድርገን ግማሹን በእምቢታ ወዞር በል ብለን ግማሹን በዲፕሎማሲ ዲፌንድ አድርገነው የተውነውን ነገር ተመልሶ ከስንት ዓመት በኋላ የትራምፕ ጭቅጭቅ እንደመጣ ታውቃላችሁ። ይሄ ጠፍቷችኋል። ትራምፕ ገዝቶት ነው በእኛ ነው የተሰራው ምናምን የለም። የሲንግል ሳንቲም የለም። ድንቡሎ አሜሪካ ለእኛ አላዋጣችም። ከዲያስፖራው ትውልደ ኢትዮጵያውያን ህዝባችን ውጭ ከሌለ በስተቀር ማለት ነው። ስለዚህ እንደዛ ነው መታሰብ ያለበት የሚል አቋም ነው ያለኝ። ቴንኪው። አመሰግናለሁ። ዋኖፊ አመሰግናለሁ ወንድማችን። እንግዲህ ቅራኔዎቹ እንዳሉ ነው፣ ማስተካከያዎች ሻቢያ። እሺ አቤት አለው። አይ ሳጅን እንዴ ሳጅን አንተ አይደለም። ቆይ ሻቢያዎች ዶክተር ሻቢያ ዶክተር ሳጅን ይቀድመኛል። ኦኬ ቆይ አንዴ ዶክተር ሳሚ ሳጅን ፕሮፌሰር ሳጅን ሻቢያ ይቅደም ነው ይቀድመኛል። ኦኬ ችግር የለም። መጀመሪያ ስቦ ቆይ እኔ ሳጅን እኔ ዋርሳይ ይቀጥል። ዋርሳይ ይናገር። ቆይ ዋርሳይ በእናትሽ የማይሆን ነገር አማርኛ በደንብ የማይችሉ አንድ ሰዓት ሙሉ ስናዳምጣችሁ አልነበር? እሺ ቀጥል። ሳጅን እኮ ነው የሚቀድመው። ከሳጅን በኋላ እኔ እናገራለሁ። አንዴ ሚውት አድርጉ። አሁን ከቅድም ጀምሮ ሲያወሩ ነበር ልጆቹ ገቡና ኤርትራ ማለት
የሞተች ሀገር ነች፣ የፈረሰች ሀገር። የኤርትራን ህዝብ ታግለን ነፃ ነው አንዴ። ህዝባችሁን ነፃ ማታወጡ ህዝብ እኮ ናችሁ እናንተ። ህዝባችሁን ነፃ ማውጣት ያልቻላችሁ ህዝብ፣ የህዝባችሁን ድምጽ መስማት ያልቻላችሁ፣ ህዝባችሁ ነፃ ማውጣት ያልቻላችሁ ስለ ኤርትራ እንዴት ታወራላችሁ እያልክ ነው? አዎ ላስጨርሽኛ ዋኑ በእናትሽ እድል ስጭን፣ እኛም እናውራ ትንሽ እንትን እንበጥረቅ። ህዝባችሁን ነፃ ያላወጣችሁ ህዝቦች እንበጠቅ አይሆንም፣ አይነፋም። እሺ ህዝቡን ነፃ ማውጣት ያልቻለ ሰው የኤርትራ ህዝብ ኦልሞስት ስለ ትግል ጠንቅቆ የሚያውቅ ረጅም ዓመት የትግል ልምድ ያለው የራሱን መብት በጉልበቱ ያረጋገጠ ህዝብ፣ የሰውን መብት አክብሮ የሚኖር ህዝብ አንተ መታሃውን ስለ ትግል አስተምርሃለሁ፣ አይ አንተን ነፃ አውጣሃለሁ እንዴ? ይቀልዳል እንዴ? እንደውም እኛ በጣም ሞራላችን እንደው እንጠጋችሁ ብለን ነው እንጂ አሁን እናንተ የጀሶ እንጀራ እየበላችሁ ነው ከኛ ጋር ፖለቲካ የምትወያዩት። እኛ ቢያንስ ይወዳ አከር ማሻላ ነው የምንበላው። ጀሶ ተበልቶ ያቅም ኤርትራ ላይ የጀሶ እንጀራ ግድግዳ በልተ ነው ከኔ ጋር የምታወራው። ሽንት ቤት 4 ሰዓት 5 ሰዓት እየተቀመጥክ አገር አልባ ነች፣ የፈረሰች ሀገር። ማሳደብ አረረፊ አታቀሳስር። ብልጽግና ዋ አስጨርሱኝ። ኖ ባይት ቆይ ሳጅን ባይት ወይ ብልጽግና you can never don't even fucking try it with me። ይሄ ህዝብን እንዳትወስ ተናግረናል። ኤርትራ ሻቢያ የኤርትራ ህዝብን ጉንጭ ውስጥ ብብት ውስጥ አስገባም። ብልጽግና የኢትዮጵያን ህዝብ ብብት ውስጥ አስገባም። that's what we did። ብልጽግና ነው፣ ስለ ብልጽግና ነው እየተወራ ያለው፣ ስለ ሻቢያ ነው እየተወራ ያለው። በኢትዮጵያና በብልጽግና ውስጥ በኢትዮጵያ ስላለው ብልጽግና፣ በኤርትራው ስላለው ሻቢያ እየተወራ ነው ያለው። እረፉ፣ ህዝብን እንዳትከቱት እረፉ። አንፈቅድም ብለናል፣ ጨርሰናል። እኛ አንፈቅድም። እንደዛ በይ ዋኖፊየ ግን ቆየን እኮ ቆየን ከቅድም ጀምሮ ሳጅን አታናግርኝም እባክሽን ፕሊዝ እኔ ጭምር ፕሊዝ እባክሽን ፕሊዝ። ወደ 1 ሰዓት አካባቢ አዳምጠናል። እናንተም ሳጅን ቀጥል ብታዳም። እሺ ዋኑ ብልጽግና ቀጥል። እሺ ሶ ምንድነው የጀሶ እንጀራ እየበላችሁ ሽንት ቤት ውስጥ 4 ሰዓት 5 ሰዓት እየተቀመጣችሁ ሆዳችሁን እንኳን በአግባቡ መሙላት ያልቻላችሁ አገር ናችሁ። እንደ ኤርትራን የነገርከኝ እንደ ኢትዮጵያ ነግርሃለሁ። በራስ ቲቪ ተላለፈ። እኔ ዳታ አለኝ፣ ላፕታፔን ላጥ አርጌ ከፍቼ በራሳችሁ ቲቪ ተላለፈው ነው። ቆይ አንዴ እዚህ ጋር ክሊል አርግ። እንደ ሻቢያ ሀገር ብለህ ስትነግረኝ፣ እንደ ሻቢያ አስተዳደር ስትነግረኝ፣ እኔ ደግሞ እንደ ብልጽግና አስተዳደር ደግሞ እየነገርኩክ ነው እያልክ ያለው። እንደ ሻቢያ አስተዳደር ናሆ እንደ ሻቢያ አስተዳደር ለኢሳያስ ስትነግረው፣ እንደ ብልጽግና አስተዳደር ደግሞ ለአብይ ሳጅን ሻቢያ እየነገረክ ነው። ቀጥል። የኢትዮጵያ ሚዩታርክ እንደዛ ነው። ብልጽግና ነው ያበላህ ጀሶኒ ምን አውቃለሁ። ራሳችሁ ናችሁ በለን አላችሁ። የጀሶ እንጀራ ስትበሉ ግድግዳ ፍታሩ ነው። ግድግዳ ማለት ነው በነገራችን ላይ የጀሶ እንጀራ አገራችን ላይ ግድግዳ ነው የምንሰራበት። ይሄ ጀሶ ጂፕሰን መጨረሻ ላይ ፊኒሺንግ ምናምን የምንሰራበት ነው። እሱም በልተ ነው ከኔ ጋር ፖለቲካ የምታወራው ከኔ ኤርትራዊ ጋር። አንተ ወደብ አልባ ከሆነ ሰው ጋር እኔ ቁጭ ብዬ ፖለቲካ ሳወራ እኔ ይሰቀጥጠኛል ለራሴ ምክንያት አንተ ወደብ አልባ ነህ። ምንም ወደብ የለም። ወደብ አልባ ነህ። 2 ወደብ እኛ 2 ወደብ አልባ መሆንን አውቄ እኔ ዲፕሎማሲ ነው። ቆይ አንተ እያልክ ያለው ሻቢያዬ ወደብ አልባ ኢሳያስ ወደብ አልባህነትን አውቄ ኢቭን በግድብ ምረቃ ጭረሻ ጨረስኩኝ ባልክበት ላይ ራሱ ዲፕሎማሲዎችን ራሱ አፍኜ ይዣቸዋለሁ እያልክ ነው አንቺ። ነው እውነት ነው። በርግጥ አስወጣቸዋለሁ። እናቴ ትሙትን ናውጣ ደንቆሮ እና አንተ እያልክ ያለው ባይ ዘ ዌይ አንተ የወደብ አልባ በመሆን ምክንያት አሜሪካ ልቧን አውቃለሁ፣ ምን እንደምትፈልግ አውቃለሁ። ስለዚህ አንተ
አባይን አስመርቀክ አጠናቀክ ራሱ ዲፕሎማሲዎችን እጂ ምረቃህ ላይ ራሱ ሰዎች እንዳይገኙ ራሱ ትልቁን ሚና ተጫውቻለሁ እያልክ ነው ሻቢያ። ኤግዛክትሊ አሁን ድሮ ምን አለ መሰለሽ ዋኑ ፕላስ ደግሞ ያልገባው ነገር እኛን ፈጣሪ ነው የፈጠረን። እኛ አንተን ፈጥረናል። የፈጠርንህ እኛንን አንተን እኛን ፈጣሪ ሲፈጥረን አንተን የፈጠረን። ይሄን ደግሞ ፓርላማ ላይ ራሳችሁ ተናግራችኋል። አብይን ነው አዎ ምን ብለው ነው እስቲ ግለጽልን። ምንድነው የኢትዮጵያ አዳኝ ኤርትራ ነች አለ። በጻፍ ማረጋገጫው ደግሞ ባይብል ላይ ምን ይላል? ኢትዮጵያ ወደ ፈጣሪ እጆቿን ትዘረጋለች ነበር ያነበብኩት እኔ። አሁን ግን በአቢ ሰዓት ያየሁት ኢትዮጵያ ወደ ኤርትራ ነው እጆቿን ይዘረጋችሁ። ምን ቆርጦም እጇን ምናለመውም እኛ ነን። ኦኬ አዎ ይሄን የእናንተ ጀነራሎችም ምናምን ወጥተው ተናግሯል። እውነትን ለመናገር ኤርትራ የኢትዮጵያ እናንተ አይባልም የብልጽግና በል የብልጽግና ኢትዮጵያን እንዳትነካ ስለ ግድቡ ኦኬ ዳስ ጉድ ስለ ግድቡ ከተወራ ደግሞ እኛ በጣም እንትነን ሶ የጅቡቲ መንግስት ዜጎቻችሁን ከጅቡቲ አባሮ እኛ ልከነው መጥቷል። እኛን መጣም ኢትዮጵያ ላይ ከዚህ በኋላ እኛ ላክ ነው። እስኪ ምንድነው የሚያወሩት? እስኪ ሄደ ያቸው ብለን ልከነዋል። ዜጎቻችሁን እንዲጆራችሁን ያንቀለቀለ ስለዚህ አናናችን ሳይቀር ያንቀለቀለ የጅቡቲ መንግስት ጎሮሮን በጅቡቲ መንግስት ነው ጎሮሮን የአብይን ምን ቆርጥለት ብለክ የጅቡቲ መንግስት እዛ ጋር ሂዶ ፋብልጭ ማለቱ ለስለላ ነው ያልከን ነው። ኤግዛክት ሶ አሁን ከዛ ትንሽ አብይ ታፕታፕ እባክህን ታፕታፕ አርግ። እሺ ኢሱዬ ታፕታፕ አርጉ እባካችሁ። እሺ ቀጥል። ሶ እና ስለ አባይ ግድብ ደግሞ በጣም እንትን ትላላችሁ እንደ ብልጽግና በቃ እኛ ሰራ ነው እንደዚህ ምና እንዴ በጣም ትልቁ ድርሻ ያላት አባይ ግድብ ለኤርትራ ነች። እንዴት ትልቁ ድርሻ እኛ ነው። እንዴት ግለጽልን። እንዴት ዳስ ግድ ጥሩ ሲጀመር መለስ የኢትዮጵያ መሪ ነው አይደል? መለስ ነው የጀመረው። መለስ አባይን የደፈረ መሪ ተብሎ ፖስተሮች እኮ አሉ ስቲል እስካሁን ድረስ እኔ ፎቶዎቹ አሉኝ። ኦፍ ኮርስ ሂ ኢዝ ሶ መለስ ምንም ብትሆን እኔ አጎቴ ነው። በስተክክል ለእኔ አጎቴ ነው፣ ቅርብ አጎቴ ነው። ሶ ፕላስ ከዛ ቀጥሎ ደግሞ መለስ በሰጠን እድሎች በጣም ትላልቅ ቦንድ ገዝተናል። ትልቁ ድርሻ ያለን እኛ ነን። ከኢትዮጵያ ይልቅ ትልቁ ድርሻ ያለን እኛ ነን። ይሄን ወቁ። ይሄ አንጠየቅም። አባይ ግድብ የኛ ግድባችን ይሄም እንደፈለጋችሁ ምዘሉት እንደዛ የሚባል ታሪክ ለጊዜው ነው። ምክንያቱም ድሮ አሰብም በኢትዮጵያ ስር ሲተዳደር ነበር። አባይ ግድብም አሁን በኢትዮጵያ ቢተዳደርም ግን አትቀጥሏትም። ልክ አሰብን ጎሮራችሁን አንቀን አፍንጫችሁን ብለን እንደወሰድነው አባይ ግድብንም አፍንጫችሁን ብለን እንወስዷለን። ከዛ እናንተ አላዝኑ። አባይ ግድብ እኮ ገድበ ነው በኢትዮጵያ ሕዝብ ብር እንደዚህ ሆነ በዚህ ወጣ ምናምን ነው የምትሉት። ሌላ ምን ታመጣላችሁ? አፍንጫችሁን ሰብረን ግን እንወስዷለን። አሁን ውጊያ ከተነሳ እርግጠኛ ሆኜ የምነግራችሁ እንደ ኢትዮጵያውያን ይሄን ወቁ። እችን ያዟት። አባይ ግድብና ኢትዮጵያን ኤርላይንስ ታጡታላችሁ። አሁን ጦርነት እንደው ተሳስታችሁ ጦርነት ከጀመራችሁ ጦርነት ብትጀምሩ መጀመሪያ ጦርነት ጀመራችሁ አሰብን እንዲበላ ነው። ከዛ ቀጥላችሁ ጀመራችሁ ባድመን በላ ነው። ያለው ጦርነት ሶስተኛ ከጀመረ አሁን እያልከለው ጦርነት ጀመራችሁ። ከዚህም በፊት አሰብን አጣችሁ። ተከክል ቀይ ባህርን ተመኛችሁ አጣችሁ። ባድመንም አጡ። ባድመን እና አሁን ደግሞ ቀይ ባህርና አሰብን ስትል አባይ ግድብን ትበላለህ ነው ታጣለህ ያልክ ነው። ግድቡንም እንበሏለን፣ ከፈለግን አንስተን እንወስዷለን። እኛ ኤርትራውያን እኮ ነን። ለምን በህግ ዙሪያ እናውራ? በህግ ዙሪያ እኛ ህግ አናቅ ምን አናቅ አለማታ። ስለዚህ አብይ አህመድ እያልክ ነው። አንተ ሚዩት አድርገህ አንተ ደግሞ እንግዲህ ናውጣ ካለብዛ ወጣ። ስለዚህ እያልክ ያለው አብይ አህመድ እናት ወልዳለች፣ ናና አሰብንም ሆነ ቀይ ባህርን አስመልስና አሳየን። እናት ወልዳለች፣ እኛ የኢሳያስ ልጆች እናሳያለን። ይልቁንስ
ኤርፖርቱንና ማንነትን እናሳጣለን እያልከው ነው። ትክክል። ሲቀጥል ደግሞ ዋኑ ያልገባችሁ ያልተረዱት ነገር አንድ ነገር አለ። ይሄ በህግ ዙሪያ በህግ እንሄድበታለን። እኛ በጉልበት ነው ምናምነው። እኛ ታጋዮች ነን። ታሪካችን አንሽለጠለጥም ነው። ቆራጥ ሀሳብ ነው የምንወደው። ወደ 1000 ዓመት ብትሄጂም ወደ ኋላ ተመልሰሽ እኛ ትግል ነው። በእንትን በውይይት ምናምን የለም። ዓለም እኛን አታቀንም። ዓለም እኛም ዓለምን አናቃትም። የራሳችን ህግ አለን። በራሳችን ህግ ነው የምንሄደው። ይሄ በዓለም ህግ ምናምን የምትተዳደሩት እናንተ ናችሁ። ማንም አንተ አሁን እያልክ ያለው ቀይ ባህርን የሚያሻፍዳት ዓለም አቀፍ አንተ ደግሞ ወደ ራስ ለመሸፈድ እየሞከርክ ነውና አብይ እኔ ደግሞ እናት ወልዳለችና አሳያለሁ ነው። ቆይ ልጨርስለት። ህግ የለም ኤርትራ ላይ ምናምን ስላለ ነው ልጁ። ኤርትራ ላይ ህግ የለም። ኤርትራ ብቻ የምትተዳደርበት ህግ ነው ያለው። ዓለም ላይ የራሷ ህግ አላት። ገባ? ይሄ ህግ ምናምን አናምንም እኛ። እንደዛ የሚባል ነገር የለም። እናንተ ጋር ነው ይሄ መንግስት መርጠህ አንተ የመረጥከው መንግስት ሳይሆን ሌላ መንግስት ይቀመጥልሃል ምናምን፣ እሱ እናንተ ሀገር ነው። እኛ ሀገር መምረጥ ምናምን መረጣ የለም። እኛ ጋር የራሳችን ህግ አለን። ዓለም አታቀንም፣ እኛም ዓለምን አናቃትም። እመጣለሁ ካልክ ከዚህ በፊት ብዙ አሉ ተማርከው ጨፋሪ አድርገን የላክናቸው። ባህል ነው የምናስተምራቸው። ባህላቸውን ኤርትራ ላይ ከተማረከ ዳንሰኛ አድርገን እንልኳለን። ከበሮ መቻ አድርገን እንልኳለን። ሌላ ምንም አሁን አንተ እያልከለው አንተ እያልከለው ብልጽግና ዳንሰኞችን ይዘናና እናት ወልዳለች አሳየን እያልክ ነው። ትክክል። እኛ እናቀናብሯለን። እናንተዋለን። እናመሰግናለን። ፕሮፌሰር ሳጅን ሻቢያ እናመሰግናለን። ኢሳያስ የልቡን እንዲናገር ዋሳዬ። እሺ ሂድ። አንተ ትናገራለህ ብያስ አይ ዋርሳዬ ይናገር እንዴ እንታይ ትግራ ኤርትራዊ ይናገር። ከኔ በኋላ ነው የመጣው እንዴ? አይ ሻቢያ ሲናገር እኔ ደስ ላይ ሻቢያ ይናገር። ዋርሳዬ ሻቢያ ተናገር። እኛ እናውቃለን ሻቢያ ሲናገር። እኛ እንደኛ ማለት ነው ህዝብ ነን። ኤርትራ እንባለን። ኤርትራ ደግሞ ማንም አይጠላም። እኔ ለዋነፍ አይጠላም። ምክንያቱ ኦሮሞ ስለሆነች አማራ ስለሆነ አንድ ሰው ምናምን አይንጠላም። እኛ የምንጠላው ከሃዲ ሰይጣን አለ። አንድ ከሃዲ ማለት ነው ይሁዳ ይባል ይሁዳ ነው ታውቃላችሁ። ከሃዲ እንጠላለን በህይወታችን። በቃ ከሃዲ የሚባል ሰው በእኛ ደግሞ አይሰራም። በእኛ ህግ በተለይ አሁን ሳጅን የምናገረው የነበረው በቃ ዝም ብሎ እንትን ያደረገ ነው የነበረው፣ ግን በቃ ፐርፌክት ተናግረዋል። ዋናው አንድ ጥያቄ ልጠይቅሽ። ደስ ይለኛል። ለምንድን ነው ይሄ ጥላቻ ዞሮ ዞሮ በቃ ሁሉ ነገር ተሻግሮ ይሄ ጥላቻ ከኦሮሞና ከኤርትራ የሚያያዙ ብዙ ሰዎች አሉ። እኛ ጥላቻ አለን እንደ ህዝብ። የኦሮሞ ይሄንን ልመልስልህ። ባይ ዘ ዌይ እኔ ለጠየቀኝ ጥያቄ ባይ ዘ ዌይ የኤርትራ ህዝብና የኦሮሞ ህዝብ ሲቀጥል የኢትዮጵያ ህዝብና የኤርትራ ህዝብ ጥላቻ አለው ብዬ በፍጹም አላምንም። መላው የኤርትራ ህዝብ ከሚገባ በላይ በኦሮሚያ ክልል ውስጥ ይኖራል። ፈታ ብሎ በቢዝነስ በተለያዩ ነገሮች ለዘላለም አሁንም ይኖራል። እኔ እንደ አንድ ኦሮሞ እንደ ኦሮሞ ሊበሬሽን አርሚ ደጋፊ እንደ አንድ ወጣት አክቲቪስት ፖለቲካ አክቲቪስት ከጠየቀኝ ማለት ነው ባይ ዘ ዌይ የኤርትራ ልጆች በጣም እውቀት ያላቸው በጣም ወዳቸው ፎር ሎንግ ታይም በትግሉ በተለያዩ ነገሮች አብረን ስንወጣ ነገሮችን ስንታገል የነበሩ በጣም ወዳቸው የኤርትራ ልጆች አሉና ወዳጄ የኤርትራ ህዝብ ለዘላለም በኦሮሚያ ውስጥ እንዲሁም በኢትዮጵያ ውስጥ ይኖራል እንደ ህዝብ በፍቅር በሰላም። ከዛ በተረፈ እኛ እያወራን ያለነው ካለው ሁኔታ ላይ ነው ያለው ሁኔታ ባለው ሁኔታ ላይ ነው እያወራን ያለነው። ሻቢያ ብልጽግና በዛ ጉዳይ ላይ
ምን እየተፈጠረ ነው? እንዴት እየተፈጠረ ነው? ምንድነው በኢትዮጵያ ውስጥ እየተካሄደ ያለው የሻቢያ ሁኔታ፣ የብልጽግና ሁኔታ፣ በኤርትራ ውስጥ ምን እየተካሄደ ነው? የሻቢያ ሁኔታ፣ የብልጽግና ሁኔታ። እንደ አንድ ኤርትራዊ፣ እንደ አንድ ኦሮሞ፣ እንደ አንድ ኢትዮጵያዊ እንደዛ ነው የምናወራው። እና ዋርስዬ ስለ ኦሮሞና ስለ ኤርትራ ህዝብ ከጠየቀኝ ባይ ዘ ዌይ ከማንም በላይ ስለ ኦሮሞ ህዝብ በሚገርም ሁኔታ ተድርኮና ጽፎ የተገኘው የኤርትራ ልጅ ነው። በጣም ክብር አለ። ያንን ከጠየቀኝ መሀላችን ገብተው እንትን የሚሉ ሰዎች ስላሉ ነው። ወይ አይ ዶንት ኖ አባውት ዳት ባይ ዘ ዌይ በኢትዮጵያም እንደ አንድ ህዝብ እንደ ኢትዮጵያ ሀገር እንደ ኤርትራ ሀገርም በመሀላችን የሚገቡት እንደ ህዝብ አልደግፍም፣ እንደ ኦሮሞም አልደግፍም። ወዳጅ አሁን እያወራ ነው ያለ ነው በዚህ ጉዳይ ላይ እንደ ሻቢያ እንደ ብልጽግና ነው። እንደ ሻቢያና እንደ ብልጽግና ወደዛ ሊሄድ አሁን ሁላችሁ እኔ የራሴ አታሰብ ያለኝ ኢሳያስ አፈወርቅና አብይ አህመድ ማለት ነው እስቲል ነው ጥላቻ ያላቸውም። እሱ ትልቅ አባት ነው። ኢሳያስ አፈወርቅ ፖለቲከኛ ነው፣ መሪ ነው። አብይ አህመድ ትንሽ ነው፣ ምንም አያውቅም። የሚመራ ያለው እስካሁን በሱ ስልጣን ነው። ምንም ጥላቻ ያለውም የለም። ማንም ሰው እንዳይሳሳት በዚህ ምድር ማለት ነው። በዚህ ምድር የሚሳሳት ካለ ሁለቱ ጥላቻ አላቸው ካለ ይምጣ። ማንና ማን? ኢሳያስና አብይ አህመድ እስቲል ነው ጥላቻ ያላቸው። ምክንያቱም በቃ አብይ አህመድ ለንጉስ ለመሆን ነው ጥሪ ያለው። ኢሳያስ አፈወርቅ ደግሞ በቃ አለ እሱ ነው የሚመራው እስቲል ነው። በዚህ የሚናገር ካለ ይናገር። ምንም ጥላቻ አንተ እያልክ ያለው እንደ አንድ ኤርትራዊና ለኢትዮጵያ ብሔር ብሔረሰቦች እንደ አንድ ኤርትራዊ ሁለት አምባገነኖች ጥላቻ የላቸውም፣ አረማመዳቸው እኩል ነው እያልክ ነው። እኩል ነው አረማመዳቸው። እኩል ሳይሆን ኢሳያስ አፈወርቂ የሚመራው ያለው ለሱ። ኦኬ ስለዚህ ኦኬ ኢሳያስ አብይ አህመድን እየመራው ያለው ኢሳያስ ነው እያልክ ነው። ለአብይ አህመድ ኢሳያስ ነው የሚመራው ያለው። በዛ ሄድ በዛ አብይ አህመድ ነው ኢሳያስን እየመራው ያለው፣ ኢሳያስ ነው አብይ አህመድን እየመራው ያለው። ኢሳያስ አፈወርቅ ለአብይ አህመድ ያስረዳው ያለው ሁሉ ነገር። ኦኬ ከዛ በኋላ ይሄ መቼ ነው ምርጫ የሚካሄደው በዛ ኢትዮጵያ መቼ ነው? መቼ ነው ምርጫ የሚካሄደው? 2018 19 ነው። ምርጫ ታያልና ንጉስ ይሆናል። አብይ አህመድ ይቀጥላል። ማን ያወርደዋል ከስልጣን? ለአብይ አህመድ ማንም የለም። እናመሰግናለን። ይሄ ነው በቃ። ይሄንን ነው መናገር የምትፈልገው አንተ? ቴንክ ዩ። አመሰግናለሁ። ጥላቻ የላቸውም። ጥላቻ እንዳላቸው እንዳትናገሩ። እሺ አመሰግናለሁ። ቴንክ ዩ ሻቢያ ነኝ አይደል መሰለኝ አሁን አይደለም ማነው? አዎ ዶክተር ተናገር። ኦኬ ምን መሰላችሁ? መጀመሪያ ሰላም ሚት አድርጉ። አዎ ቴንክ ዩ። መጀመሪያ ሰላምና መጀመሪያ የምፈልገው የሳጅን ያለው ነገር በጣም እንደ ኤርትራዊ በጣም ያስቆጣኝ ነገር ስለሆነ በስሙ ቅሬታ አቀርባለሁ ለኢትዮጵያ ሕዝብ። ግድቡ የኢትዮጵያ ሕዝብ ነው። ግድቡ የኢትዮጵያ